እነዚህ ሁለት ቦታዎች እንዴት በአንድ ስም ተጠሩ? የሀገራችን የዜማ ዩኒቨርሲቲ የሆነችው ሚስጥራዊት ስፍራ ቤተልሔም፣ የዓለም መድኃኒት ጌታችን ኢየሱስ ክርስቶስ የተወለደባት የክርስትና እምነት ምንጭ ወደ ሆነችው ታሪካዊት ከተማ ቤተልሔም። የሁለቱም ቤተልሔሞች ታሪካዊ ጉዞ፣ መጽሐፍ ቅዱሳዊ መሠረትና አስደናቂ ትስስር በጥልቀት እንቃኛለን። ዓለማችን በታሪክና በምስጢር የተሞላች ናት። አንዳንድ ጊዜ ደግሞ በሺዎች የሚቆጠሩ ኪሎ ሜትሮችን የራቁ ቦታዎች በአንድ ስምና በአንድ መንፈሳዊ ገመድ ይተሳሰራሉ። ቤተልሔም። ይህ ስም ሲጠራ የብዙዎቻችን አእምሮ ወደ ቅድስት ሀገር እስራኤል ይጓዛል። የዓለም መድኃኒት ጌታችን ኢየሱስ ክርስቶስ የተወለደባት የክርስትና እምነት ምንጭ ወደ ሆነችው ታሪካዊት ከተማ። ነገር ግን ከኢየሩሳሌም በስተደቡብ ርቃ በአፍሪካ ቀንድ በኢትዮጵያ ተራሮች መካከል ሌላ ቤተልሔም ተደብቃለች። ለዘመናት የኢትዮጵያ ነገሥታትና ሊቃውንት የሰገዱላት የሀገራችን የዜማ ዩኒቨርሲቲ የሆነችው ሚስጥራዊት ስፍራ። እነዚህ ሁለት ቦታዎች እንዴት በአንድ ስም ተጠሩ? የኢትዮጵያ ቤተልሔም ስያሜ ከቀዳማዊ ምኒልክና ከታቦተ ጽዮን ጋር ምን አገናኘው? የሁለቱም ቤተልሔሞች ታሪካዊ ጉዞ፣ መጽሐፍ ቅዱሳዊ መሠረትና አስደናቂ ትስስር በጥልቀት እንቃኛለን። ከቀጣይ ገጽ ጋር ቆይታችሁን አብራችሁ አድርጉ። የይሁዳዋ ቤተልሔም። ታሪኩ ከምንጩ እንዲህ ነው። በይሁዳ ምድር ከኢየሩሳሌም በስተደቡብ 10 ኪሎ ሜትር ርቀት ላይ የምትገኘው ጥንታዊት ከተማ ስሟ በዕብራይስጥ ቤተልሔም ሲሆን ትርጉሙ የእንጀራ ቤት ማለት ነው። ይህች ቦታ ከክርስቶስ ልደት በፊት በብሉይ ኪዳን ታሪክ ውስጥ ትልቅ ስፍራ ነበራት። ሞዓባዊቷ ሩት ከቦዔዝ ጋር የተገናኘችበት የስንዴ ማሳ ምድር ናት። ከሁሉም በላይ ደግሞ ታላቁ ንጉሥ ዳዊት የተወለደባትና ያደገባት የዳዊት ከተማ ተብላም ትጠራ ነበር። ነገር ግን የቤተልሔም ክብር ከፍ ያለው በነቢዩ ሚልክያስ ትንቢት ነው። ዓለምን የሚያስደንቀው መሲህ ከዚህች ትንሽ መንደር እንደሚወጣባት ትንቢት ተነገረላት። ጊዜው ሲደርስ ትንቢቱ ተፈጸመ። የዓለም ብርሃን የሆነው ጌታ በቤተልሔም ግርግም ውስጥ ተወለደ። የእንጀራ ቤት በተባለችው ከተማ የሕይወት እንጀራ የሆነው ክርስቶስ ተገኘ። ይህ ክስተት የቦታውን ታሪክ ለዘለዓለም ቀየረው። አሁን ደግሞ ጉዟችንን ወደ ደቡብ ወደ ኢትዮጵያ እናድርግ። እዚህም ሌላ የእንጀራ ቤት፣ ሌላ ቤተልሔም አለች። የዚህች ቦታ ታሪክ ከሀገራችን የጀርባ አጥንት ከሆነው ከቀዳማዊ ምኒልክ ጋር የተያያዘ ነው። ክብረ ነገሥት እንደሚተርከው ቀዳማዊ ምኒልክ ታቦተ ጽዮንን ከኢየሩሳሌም ወደ ኢትዮጵያ ሲያመጣ ብቻውን አልነበረም። ከ12ቱ ነገደ እስራኤል የተውጣጡ ካህናትና ሌዋውያን አብረውት መጥተው ነበር። እነዚህ እስራኤላውያን ታቦቷን አጅበው ወደዚህች ምድር ሲደርሱ አንድ ነገር አስተዋሉ። የቦታው አቀማመጥ፣ የአየሩ ጠባይና የመሬቱ ለምነት በአገራቸው ይሁዳ የምትገኘውን ቤተልሔምን አስታወሰቻቸው። ናፍቆታቸው ቀስቀስ አደረጋቸውና ይህች ቦታ ልክ እንደ ሀገራችን ቤተልሔም የእንጀራ ቤት ናት አሉና ቤተልሔም ብለው ሰየሟት። ይህ ስያሜ ክርስትና ወደ ኢትዮጵያ ከመግባቱ በፊት
በኦሪት ዘመን የተሰጠ ጥንታዊ ስያሜ እንደሆነ ይነገራል። ቦታው ታቦተ ጽዮን ካረፈችባቸው ቅዱሳት መካናት አንዱ እንደሆነም ይታመናል። ለዘመናት የኦሪት መስዋዕት ሲቀርብበት ቆይቶ በኋላም ክርስትና ሲገባ ቤተ ክርስቲያን ታነጸበት። ወደ ይሁዳዋ ቤተልሔም ደግሞ ዳግም እንጓዝ። የይሁዳዋ ቤተልሔም አሁናዊ ገጽታ ምን ይመስላል? ዛሬ ላይ ቤተልሔም የምትገኘው በዌስት ባንክ ወይም ፍልስጤም አስተዳደር ስር ነው። የፖለቲካ ውጥረትና የመለያያ ግድግዳዎች የከተማዋን አሁናዊ ገጽታ ቢጋርዱትም መንፈሳዊ ክብሯ ግን አልቀነሰም። የከተማዋ ልብ የልደት ቤተ ክርስቲያን ነው። በዓለም ላይ ካሉና አገልግሎት ከሚሰጡ ጥንታዊ ቤተ ክርስቲያናት መካከል አንዱ ነው። ወደ ውስጥ ለመግባት የትህትና በር በተባለው ጠባብ በር በኩል ጎንበስ ብሎ ማለፍ ግድ ይላል። በቤተ ክርስቲያኑ ስር ክርስቶስ የተወለደባት ትክክለኛው የግርግም ስፍራ ይገኛል። በብር ኮከብ ምልክት የተለየው ይህ ቅዱስ ስፍራ በየዓመቱ በሚሊዮኖች ለሚቆጠሩ ምዕመናን የጉዞ መዳረሻ ነው። እስኪ አሁን ደግሞ ወደ ኢትዮጵያዋ ቤተልሔም እንመለስ። በቤተልሔም የሚገኘው ቤተ መቅደስ አርኪቴክቸራል ዲዛይኑንና የዜማ ማዕከልነቷን እናንሳ። አሁን የምንመለከተው ታሪካዊ ህንፃ በ14ኛው መቶ ክፍለ ዘመን በአጼ ሰይፋርድ ዘመነ መንግስት እንደታነጸ የታሪክ ድርሳናት ያስረዳሉ። ይህ ቤተ ክርስቲያን በስነ ህንፃ ጥበቡ እጅግ አስደናቂ ነው። ተመልከቱ። እዚህ ግዙፍ የድንጋይ ምሰሶዎች ወይም አውታሮች የቆሙት ያለምንም ማያያዣ ጭቃ ወይም ሲሚንቶ ነው። ድንጋይ በድንጋይ ላይ ተቀራርጾ ሚዛኑን ጠብቆ ለዘመናት የቆመ የአባቶቻችን የጥበብ ምስጢር ነው። አንዳንዶች ይህ ህንፃ በሰው እጅ ብቻ ሳይሆን በመላእክት እርዳታ እንደታነጸ ያምናሉ። የኢትዮጵያዋ ቤተልሔም ሌላው ትልቁ ክብሯ የቅዱስ ያሬድ ዜማ ዩኒቨርሲቲ መሆኗ ነው። እዚህ ቦታ የዜማ እንጀራ ይቆረሳል። ከመላው ኢትዮጵያ የሚመጡ የዜማ ተማሪዎች የድጓን ምስክር ወይም ከፍተኛውን ደረጃ ለማግኘት መጨረሻ ላይ የሚመጡት ወደዚህ ቅዱስ ስፍራ ነው። ልክ የይሁዳዋ ቤተልሔም የክርስቶስ መገኛ እንደሆነች የኢትዮጵያ ቤተልሔም ደግሞ የመንፈሳዊ ጥበብና የዜማ ምንጭ ናት። ቤተልሔም አቅራቢያም ሆነ በጎንደር ተራሮች ቤተልሔም የሚለው ስም ትርጉሙ አንድ ነው። የእንጀራ ቤት። እዚያኛው የሕይወት እንጀራ የሆነው ክርስቶስ በአካል የተገኘበት ሲሆን እዚህኛው ደግሞ ያንን የሕይወት እንጀራ በቅዱስ ቁርባንና በሚጣፍጥ ዜማ የምንመገብበት ቅዱስ ስፍራ ነው። ይህች በኢትዮጵያ የምትገኘው ቤተልሔም ከእስራኤል ጋር ያለንን የዘመናት ትስስር፣ የአባቶቻችንን ጥበብና የጽኑ እምነታችን ሕያው ምስክር ናት። ታሪካችንን ማወቅ፣ መጠበቅና ማስተላለፍ የሁላችንም ድርሻ ነው። ስለዚህ ድንቅ ታሪክ ምን ተሰማው? ኮሜንት ላይ ያጋሩን። ለቻናላችን አዲስ ከሆናችሁ ቀጣይ ገጽን ሰብስክራይብ በማድረግ አብሮነታችሁን ከኛ ጋር አድርጉ።